እኔን የሸወድሽ መሰለሽ እንጂ ራስሽን ነው ቆፍረሽ የቀበርሽው። ከኋላሽ ነኝ። ወይኔ ጉድ! የኔ ፍቅር በቃ ጥላኝ ልትሄድ ነው? ስትናፍቀኝ ምን ላርግ? እሺ ስራዬን ጨርሼ ስመለስ የመጀመሪያው ስራዬ አንቺን ማዝናናት ስለሆነ እሱን አስቢ። እሺ ግን ሲመች ቪዲዮ ኮል ደውልልኝ። እሺ እሺ። ኡፍ ተመስገን። አሁን እንደፈለኩ መዝናናት እችላለሁ። ፈጣሪ ሆይ ሰን የሚመጣበትን ጊዜ እዛው አርዝምልኝ። ሄሎ፣ ምን ነው እየተከታተልከኝ ነው እንዴ? ኧረ አይደለም። ምን ነው? አሁን ሰን ወደ ውጭ ሀገር ሄዶ እኮ ሸኝቼው እየተመለስኩኝ ነው። ኧረ እና የት ይመችሻል? ትቀልዳለህ እንዴ? አሁንማ የትም ይመቸኛል። እሺ ካፌ ትንሽ እንቆይና አንቺ ወደ ፈለግሽበት ቦታ እንሄዳለን። እኔ እዛ ጠብቅሻለሁ። እሺ መጣው። ሰላም ሰላም። ለምትጠብቃት ቆንጅዬ ልጅ አበባ ፈልገ? ሴት እየጠበቅኩኝ እንደሆነ በምን አወቅሽ? እየተቁነጠነጥክ እኮ ነው። አልታወቀህም እንዴ? እሺ አንቺ ምረጭልኝ። ይሄ በጣም የምትወደው ይመስለኛል። ኦ አበባ እየገዛህልኝ ነበር? ቸኮልኩ አይደል? አዎ ነበር። ምንድነው? ወንድ በመቀየር የሚገኘው ክብር ማጣትና ያልተረጋጋ ዝብርቅርቅ ያለ ስሜት ብቻ ነው። ወንድ ከምትቀያይሪ ህይወትሽን ቀይሪ። መከበርም የተረጋጋ ስሜትም የሚገኘው በመታመን ውስጥ እንጂ ወንድ በመቀየር ውስጥ አይደለም። እኔን የሸወድሽ መሰለሽ እንጂ ራስሽን ነው ቆፍረሽ የቀበርሽው። ከኋላሽ ነኝ። ወይኔ ጉድ! ኡፍ